በቅርቡ የአሜሪካ ኢሚግሬሽን ቢሮ አንድ ኢትዮጵያዊ ግለሰብ ወደ ኢትዮጵያ ማባረሩን አስታውቋል። ይህ ግለሰብ ሰለሞን በጋለ ተብሎ ይጠራል። አሜሪካ የሰጠችው ምክንያት የሰብአዊ መብት ጥሰት ፈጽሟልና በከባድ ወንጀል ይጠረጠራል የሚል ነው። በተጨማሪም በማህበራዊ መገናኛ በትግራይ ተወላጆች ላይ የዘር ጥላቻ እንዲቀሰቀስ ጥሪ አድርጓል ተብሏል። ይህም በመጠቀም አሜሪካ ወደ ኢትዮጵያ አባረዋለች። ነገር ግን ሰለሞን ቦጋለ ይህን ክስ አልተቀበለም። እሱ እንዲህ ይላል። ከአሜሪካ የተባረርኩት በሐሰት ዘመቻ ነው። በነበረው ጦርነት ጸቤ ከህወሓት ጋር ነበር፣ ከትግራይ ህዝብ ጋር አይደለም። በተጨማሪ ፋኖ ነኝ ብላል ተብዬ የሐሰት ክሱን እየተከታተልኩ ነበር ብሎ ተናግሯል። አክሎም ለ2 ወር በአሜሪካ እንደታሰረ ይናገራል። ይህ ጉዳይ በዚህ አይቆምም። ሰለሞን ቦጋለ እንዲህ ይላል። እኔ ብቻ አይደለሁም፣ በቅርቡ 400 ኢትዮጵያውያን ከአሜሪካ ይባረራሉ። የመረጃ ትክክል ከሆነ የኢሚግሬሽን ፖሊሲ ውስጥ ትልቅ ለውጥ እየተፈጠረ ነው ማለት ነው። በዚህ ጉዳይ የሚነሳ አንድ ትልቅ ጥያቄ አለ። አሜሪካ ፋኖን እንዴት ትመለከተዋለች? አንዳንድ መረጃዎች ፋኖ በአሜሪካ የአሸባሪ ዝርዝር ውስጥ ሊገባ እንደሚችል ይናገራሉ። ይህ ግን ኢትዮጵያ ውስጥ ትልቅ ፖለቲካዊ ክርክር የሚያስነሳ ሆኗል። አሁን ጉዳዩን ከትልቅ የቀጠናው ፖለቲካ አንጻር እንመልከተው። ሱዳን ከ2023 የፈረንጆች ዓመት ጀምሮ በከባድ የውስጥ ጦርነት ውስጥ ገብታለች። በአንድ በኩል የሱዳን መደበኛ ጦር በአብዱል ፈታህ አልቡርሃን የሚመራው ማለት ነው። በሌላ በኩል ራፒድ ሰፖርት ፎርስስ በመሐመድ ሐምዳን ዳጋሎ የሚመራው እየተዋጉ ነው። ከዚህ ጦርነት ጋር ተያይዞ አሜሪካ አንድ ውሳኔ አውጥታለች። በሱዳን ውስጥ ከአልቡርሃን ጋር የሚተባበሩ አንዳንድ የእስልምና ፖለቲካ ቡድኖች እንደ ሽብር ቡድን ተፈርጀዋል። ይህ ውሳኔ በሱዳን ፖለቲካ ላይ ትልቅ ተጽዕኖ እንዳለው ይታሰባል። ኢትዮጵያ በዚህ ጂኦፖለቲካ ውስጥ እጅግ አስፈላጊ ሀገር ናት። ምክንያቱም ኢትዮጵያ በአፍሪካ ቀንድና በመካከለኛው ምስራቅ መካከል ያለች ቁልፍ ሀገር ናት። ይህን በእንግሊዝኛ ፒቮት ስቴት ይሉታል። አሁን በቀይ ባህር ትልቅ የፖለቲካ ግጭት አለ። ኢራን በየመን ያሉ ሀውቲዎች በኩል የንግድ መስመሮችን ለመዝጋት እየሞከረች ነው። በተለይ በባብ መንደብ የሚባለው የባህር መተላለፊያ እጅግ አስፈላጊና በኢራን የመዘጋት አደጋ የተደቀነበት ሆኗል። አሜሪካና አጋሮቿ ሳውዲ፣ ዩናይትድ አረብ ኤምሬትስ እና እስራኤል በቀይ ባህር የኢራን ተጽዕኖ እንዳይጨምር ጥረት ያደርጋሉ። በዚህ ውስጥ ኢትዮጵያ ትልቅ ሚና ሊኖራት ይችላል እየተባለ ነው። በቅርቡ ጠቅላይ ሚኒስትር አብይ አህመድ ከብዙ ሀገራት ጋር እየተገናኙ ነው። ከቱርክ፣ ከሳውዲ፣ ከእስራኤል እንዲሁም ወደ አዘርባጃን ተጉዘው ከጠበንጃ አምራቾቹ አዘርባጃን መሪዎች ጋር ተገናኝተዋል። አዘርባጃን ከእስራኤል ጋር የቅርብ ወታደራዊ አጋር ሆና ተጠቅሳለች። ስለዚህ አንድ ሰው ከአሜሪካ መባረሩ ቀላል የኢሚግሬሽን ጉዳይ ብቻ ሊሆን ይችላል። ነገር ግን ከኋላው ትልቅ የክልል ፖለቲካ እንዳለ የሚያሳዩ ምልክቶች አሉ። የአፍሪካ ቀንድ ወደ አዲስ የኃይል አሰላለፍ እየገባ ነው። ይህ ሁሉ አጋጣሚ ነው ወይስ ትልቅ የፖለቲካ ስትራቴጂ? አሁንም ጉዳዩን ሰፋ አድርገን እንመልከተው። ማክሰኞ ዕለት ከአሜሪካ የተሰማው ዜና በምስራቅ አፍሪካ ፖለቲካ ውስጥ አዲስ የኃይል አሰላለፍ እየተፈጠረ መሆኑን የሚያመለክት መሆኑ እየተነገረ ነው። ይህ ዜና በተለይ በሱዳን የሚገኘውን ወታደራዊ አስተዳደር የሚመራውን አብዱል ፈታህ አልቡርሃን እና ከእርሱ ጋር የሚተባበሩ እንደ ፋኖ፣ ቲዲኤፍ እና ሻቢያ ያሉ ኃይሎችን በቀጥታ የሚነካ ነው። በአሜሪካ ውጭ ጉዳይ መስሪያ ቤት የተወሰነው አዲሱ ውሳኔ ከሱዳን ፖለቲካ በላይ ወጥቶ እስከ ኢትዮጵያ፣ ግብጽ፣ እስራኤልና ኢራን ድረስ የሚደርስ እጅግ ትልቅ የጂኦፖለቲካ ትርጉም እንዳለው ብዙ ተንታኞች እየገለጹ ይገኛሉ። የዚህ ነገር መነሻ በቅርቡ የአሜሪካ መንግስት በሱዳን ውስጥ ከአልቡርሃን መንግስት ጋር የሚገናኙ አንዳንድ የእስልምና ፖለቲካ ኃይሎችን እንደ ዓለም አቀፍ የሽብር ቡድን መፈረጁን ማስታወቁ ነው። ይህ ውሳኔ እንዲሁ የመጣ አይደለም። ከቅርቡ ዓለም አቀፍ ግጭቶች በተለይ በኢራን፣ እስራኤልና አሜሪካ መካከል ከተፈጠረው ጦርነት በኋላ የተወሰነ ነው ተብሎ ይታሰባል። በአሜሪካ ፖለቲካ ውስጥ የተለመደ አንድ ባህል አለ። እሱም አሜሪካ በአንድ ክልል ውስጥ ተጽዕኖ ለመፍጠር ከፈለገች በፖለቲካና በደህንነት ዘርፍ የሚገኙ ኃይሎችን በቀጥታ በመፈረጅ የፖለቲካ ካርታውን ትቀይራለች። እነ ፋኖ፣ ህወሓትና ሻቢያ ያሉበት የአልቡርሃን ክንፍ ላይ ያንን አርጩሜ ልትመዝነው እየተባለ ይገኛል። የአሁኑ የዓለም ፖለቲካ መጫወቻ ሜዳ የምትባለው ሱዳን ከ2023 የግሪጎር ዓመት ጀምሮ በከባድ የውስጥ ጦርነት ውስጥ ተጠምዳለች። በአንደኛ በኩል የሱዳን መደበኛ ጦር ኃይልና የመንግስት አስተዳደር ያለበት ኃይል ለሱዳናውያን አለሁላችሁ ይላል። በሌላ አቅጣጫ ደግሞ በእንግሊዝኛ ራፒድ ሰፖርት ፎርስስ የተባለው የፈጥኖ ድራሽ ኃይል እኔ በልጣለሁ ባይ ነው። አርኤስኤፍ መደበኛ ትምህርት አያውቅም በሚባልለት መሐመድ ሐምዳን ዳጋሎ ሄሚቲ ይመራል። ይህ ግጭት በቀላሉ የውስጥ ጦርነት ብቻ አይደለም። ከኋላ የሚታዩ የቀጠና ኃይሎች እጅግ ብዙ ናቸው። በዚህ ጂኦፖለቲካዊ ፍጥጫ ውስጥ ኢትዮጵያ በልዩ ቦታ ላይ ትገኛለች። የአብይ አህመድ አሊ መንግስት በቅርቡ በቀጠናው ውስጥ ከአሜሪካ፣ ከእስራኤልና ከአረብ ሀገራት ጋር ያለው ግንኙነት ለማጠናከር እየሰራ መሆኑ ይታወቃል። አሰላለፉም ከአልቡርሃን በተቃራኒ መሆኑ ይነገራል። በቅርቡ አብይ
አብይ አልቡርሃንን አልነጋገርም ማለታቸው ሲዘገብ ነበር። ናቋቸው ማለት ነው። ከዚህ ወሬ የቀናት ቆይታ በኋላ ከአሜሪካ የተሰማ አዲስ ውሳኔ በሱዳን የሚገኘው በአብደል ፈታህ አልቡርሃን የሚመራው ወታደራዊ ኃይል በቀጥታ የሚነካ ሆኗል። ምክንያቱም የአሜሪካ ውጭ ጉዳይ መስሪያ ቤት ከአልቡርሃን ኃይሎች ጋር የሚተባበሩ የእስልምና የፖለቲካ ቡድኖች እንደ ዓለም አቀፍ የሽብር ድርጅት መፈረጁን አስታውቋል። ይህ ደግሞ የአልቡርሃንን ጦርና መንግስት ዋጋ የሚያሳጣ ይሆናል። በውሳኔው በእነዚህ ቡድኖች ላይ የፋይናንስና የፖለቲካ ማዕቀብ ሊከተል እንደሚችል ተጠቁሟል። ይህም የባንክ ሂሳቦች መዘጋት፣ የንግድ ግንኙነት መከልከልና የጉዞ እገዳ ሊያካትት ይችላል። ተንታኞች እንደሚሉት ይህ እርምጃ በሱዳን ውስጥ በአብዱል ፈታህ አልቡርሃን የሚመራውን ወታደራዊ አስተዳደር በዓለም አቀፍ ደረጃ ለማግለልና ከውጭ የሚያገኘውን ድጋፍ ለመቀነስ የተወሰደ ነው። በተጨማሪም ውሳኔው በአፍሪካ ቀንድና በቀይ ባህር ክልል ያለውን የጂኦፖለቲካ ኃይል ሚዛን ሊቀየር እንደሚችል ተጠቅሷል። ነገሩ ለአብይ አህመድ አሊ እና ለአቡዳቢ ጓዳቸው ቢን ዛይድ ሰይላም የወለደች የሚያሰኝ ደስታ ይፈጥራል። እነሆ ትናንትናም አብይ አህመድ አሊ ወደ ተባበሩት አረብ ኤምሬቶች በረዋል። በዚህ አዲሱ የአሜሪካ ውሳኔ ውስጥ ብዙ ተንታኞች እንደሚሉት የኢትዮጵያ መንግስት እጅግ ይጠቀማል። ምክንያቱም በኢትዮጵያ ውስጥ ከመንግስት ጋር የሚዋጉ አንዳንድ ኃይሎች በአልቡርሃን ኃይል በኩል በሚጠላለፍ ቀጠናዊ ትስስር ድጋፍ ያገኙ ነበር ከሚል ሐሜት ይመነጫል። የዚህ ቀጠና ሆናዊ ትልቁ ምስል የአፍሪካ ቀንድ አንድ አዲስ የኃይል መስመር እየተፈጠረበት መሆኑን ያሳያል። በአንድ በኩል አሜሪካ፣ እስራኤል እና አንዳንድ የአረብ ሀገራት እንዲሁም የአፍሪካ መንግስታት ተጨምረው በሌላ በኩል ኢራን እና ከእርሷ ጋር የሚቀራረቡ አንዳንድ ኃይሎች ተፋጠውበታል። አልቡርሃንም ከአሜሪካ ቡጤ ታዘዘለት በቅርቡ ወደ ኢራን ወታደሮች ለመላክ ዝግጁ ነን በማለቱ ሊሆን ይችላል። የሱዳን የሽግግር ወታደራዊ መሪ ነኝ የሚለው ጋሻ አልቡርሃን አሜሪካና እስራኤል በኢራን ላይ የምድር ጦር የሚያዘምቱ ከሆነና ኢራን ከፈቀደች ወታደሮቻችንን ለመላክ ዝግጁ መሆናችንን እወቁልን ሲል ባሳለፍነው ሳምንት ረቡዕ በተዘጋጀ የኢፍጣር ፕሮግራም ላይ መናገሩ ይታወሳል። አበሻ እንዲህ ያለውን አጋጣሚ ዶሮ ጭራጭራ ታወጣለች ካራ ይለዋል። አልቡርሃን ጫጭራው አሜሪካን ጠላት አድርገው አተርፈዋል። ይህ ተወዳዳሪ ኃይል በመጨረሻ በቀይ ባህር፣ በሱዳን፣ በሶማሊያና በኢትዮጵያ ውስጥ ትልቅ ተጽዕኖ እንደሚፈጥር እየተነገረ ነው። አንዳንድ ተንታኞች የአዲስ ኃይል አሰላለፍ በተለይ ግብጽን ሊያስጨንቅ ይችላል ይላሉ። ምክንያቱም ግብጽ በረጅም ጊዜ በአፍሪካው ቀንድ ፖለቲካ ውስጥ ተጽዕኖ ለመፍጠር ትሞክር ነበር። በሱዳን ጦርነት ውስጥ የምትደግፈው አልቡርሃንም ወደ ተራ አሸባሪነት እየወረደ ነው። በዚህ ምክንያት የዳጋሎ ድብቅ አፍቃሪ ናት የሚባልላት ኢትዮጵያ በክልሉ ውስጥ የምትወደድ የስትራቴጂ አጋር ከሆነች የክልሉ የፖለቲካ ሚዛን ሊቀየር ይችላል። የአሜሪካ ውጭ ጉዳይ ሚኒስትር ለአብይ አህመድ አሊ ደውለዋል መባሉ እንዲሁም ሌሎች ተመሳሳይ መረጃዎች የአብይን ተወዳጅነትና የአፍሪካ ቀንድ ወሳኝ መሪነት የሚያጎሉ ናቸው እየተባለ ነው። ኢሳያስ አፈወርቂ አብርሃን የሚያስታውሳቸው ዓለም አቀፍ ኃይል ጠፍቷል። እሳቸውም ዝም ጭጭ ብለዋል። ቀጣዩ ነገር ኢትዮጵያ ወደ አሰብ ትዘምታለች ወይስ ባለችበት ትቀጥላለች የሚለው ይሆናል። አበቃን። ሰላም ይስጥልን።